የእስራኤልና ራሽያ አሽቅድምድም የጠላትን ኢላማ በብርሃን የሚያቀልጡ መሳሪያዎች አይረን ቢምና ዛዲራ። ሮኬት፣ ሞርታር፣ ሰው አልባ ድሮን የእስራኤል መከላከያን በእስራኤል ምድር በየቀኑ የሚፈትኑ ዋነኛ የስጋት ምንጮች ናቸው። የእስራኤል ጦር ለነዚህ የሚሆን አስተማማኝ የብረት አጥር ከፈጠረም ዓመታት አልፈዋል። የዳዊት ወንጭፍ ወይንም አይረን ዶም። ስለዚህ መሳሪያ ከዚህ በፊት ሰፋ ያለ መረጃ ደርሰን ነበር። የትኛውም ሀገር የሚቀናበት የዳዊት ወንጭፍ መሳሪያ ግን አሁን እስራኤል በሌላ ልትተካው እየተሰናዳች ነው። ዓለም በዚህ መከላከያ ስርዓት ገና 100 ሜትር ሮጦ ሳያበቃ እስራኤል ብቻዋን 10 ኪሎ ሜትር ርቃለች። ብቸኛዋ ተፎካካሪዋ ታዲያ ራሽያ ነች። እስራኤል ዝነኛውን አይረን ዶም አሁን አይረን ቢም በሚሰኝ መሳሪያ ልትተካ ነው። የመሳሪያው መሻሻል ግን እንዲህ በቀላል የሚነገር አይደለም። ዓለም በሳይንሳዊ ልቦለድ መጽሐፎች እና ፊልሞች የሚያውቃቸው መሳሪያዎችን እስራኤል በዚህ መሳሪያ በተግባር እንዳሳየች ተቆጥሯል። ራሽያ በበኩሏ ዛዲራ የተሰኘ አሁን ላይ መፈጠሩ ብዙዎች የተጠራጠሩት ተመሳሳይ መሳሪያ አስተዋውቃለች። ሰላም ጤና ይስጥልን። ይሄ ሰሞነኛ ሰምታችኋል ነው። ሚሳኤል፣ ሮኬትም ሆነ ጥይት የማይጠቀሙ ሁለት ድንቅ መሳሪያዎች ይዘንላችሁ ቀርበናል። አይረን ቢምና ዛዲራ። እነዚህ የሚተኩሱት የብርሃን ጨረር ነው። ግብአታቸውም የኤሌክትሪክ ኃይል ነው። ከግድቡ ውሃ የሚገኝ መብራት ታዳሽ ኃይል እንደሚባለው ካሻችሁ እነዚህም ታዳሽ መሳሪያዎች ልትሏቸው ትችላላችሁ። ሲተኩሱ ቢውሉ የማያልቅ አቅም፣ በብርሃን ፍጥነት የጠላትን አጥቂ መሳሪያ አየር ላይ የሚያቀልጡ ስርዓቶች ናቸው። ቴክኖሎጂው አዲስ እንደመሆኑ እክልም አለው። እስራኤልና ራሽያ እጅ ላይ የሚገኙትን ሁለቱን የመከላከያ ስርዓቶች ተንተን አድርገን ይዘናል። እንደዚህ አይረን ቢም የተፋጠነው የእስራኤል ፕሮጀክት። ይህ መሳሪያ ጽንሰ ሐሳቡ ሲወለድ እስራኤል ቀደም ሲል ሰርታው የምትጠቀምበትን አይረን ዶምን እንዲያግዝ በሚል የታሰበ ነበር። ብቻውን ራሱን የቻለ መሳሪያ ይሆናል ብሎ የገመተ አልነበረም። ተለዋዋጭ በሆነው የጥቃት ባህሪ የተነሳ ግን መሳሪያው የተሟላና ዋና መሳሪያ ሆኖ እንዲወለድ አስገድዷል። የእስራኤል ጠላቶች ለዝነኛው የዳዊት ወንጭፍ ወይም አይረን ዶም ጸረ ሚሳኤል መሳሪያ የመስራታቸው ፍንጭ እየገነነ የመጣ ሰሞን የእስራኤል መከላከያ ተማክሮ ያጸደቀው መሳሪያ ነው። 2022 ላይ የተፋጠነ ውጤት እንዲመጣ የእስራኤል መከላከያ ሚኒስተር ቤኒ ጋንዝ እጅግ ከፍተኛ በጀት መድበው ነበር። 100 ሚሊዮን ያክል የእስራኤል ገንዘብ ፈሶበታል። መሳሪያውን የሰራው የእስራኤል መከላከያ የጥናት ዳይሬክቶሬትና ዝነኛው ራፋኤል የመሳሪያ አምራች የግል ድርጅት ነው። አይረን ቢም በምድር በባህርና ከአየር ላይ እንዲጠመድ ሆኖ የተሰራ ነው። መሳሪያው ስኬታማነቱን በተግባር ካስመሰከረ በዓለም የመከላከያ ስርዓቶችን ከማዘመን አልፎ ጨዋታ ተቀያሪ ይሆናል። እስራኤል ለዚህኛው መሳሪያ ጠባቂው ዣንጥላ የሚል ቅጽል ስም ሰጥተውታል። የእስራኤል መከላከያ ይህንን መሳሪያ በሚቀጥሉት 10 ዓመታት ውስጥ በሀገሪቷ ድንበሮች ላይ በሙሉ መትከል ይፈልጋል። እስራኤል ስታልመው የኖረችው ወጪው ኪስ የማይጎዳ ውጤታማና በረቀቀ ቴክኖሎጂ የሚደገፍ መሳሪያ ስለመሆኑ የመከላከያ ሚኒስትሩ በሙከራው ቀን በኩራት ተናግረው ነበር። አይረን ቢም መሳሪያው የሁለት አካሎች ጥምር ውጤት ሲሆን የሌዘር ብርሃን ተኳሽ ትልቅ ጠመንጃ እና በአካባቢው የጠላት ጥቃትን የሚቃኝ ስርዓት ውቅር ነው። ከላይ የሚታየው አይን መሰሉ መስታወት ብርሃን ተኳሽ ጠመንጃው ሲሆን የቅኝት ስርዓቱ ከጎኑ የሚቀመጥ ነው። የብርሃን ጠመንጃው 100 ኪሎዋት ኃይል ያለው የብርሃን ጨረር ወደ ጠላት መሳሪያ ይተኩሳል። 100 ኪሎዋት ኃይል ማለት አንድ ትልቅ ቤት ለ3 ቀን የሚጠቀመው የብርሃን መጠን ጋር ይስተካከላል። የእስራኤል ዓላማ ይህንን መሳሪያ በመጠቀም በዋናነት ወጪ መቀነስ ሲሆን ከሌሎች ስርዓቶች ጋር አቀናጅታ መጠቀምም ትፈልጋለች። ወጪ መቀነሱ ግን የሚደነቅ ነው። ዝነኛው አይረን ዶም አንድ ሚሳኤል ለመጣል የሚተኩሰው በወጪ ቢሰላ $50,000 በላይ ነው። ይህ ብርሃን እንጂ ጥይት የማይተኩሰው መሳሪያ ግን ለአንድ የጥቃት መልስ የሚያስወጣው $2 ብቻ ነው። አዲሱ መሳሪያ ሁለት ዋና አድቫንቴጅ አለው። አንደኛው መጥቶ በሚጥለው መሳሪያ የሚያወጣው ወጪ ሲሆን፣ ሁለተኛው ደግሞ ምንም ጥይት የማይጠቀም በመሆኑ አለቀብኝ የማይል መሆኑ ነው።
የኃይል አቅርቦቱ አይጓደል እንጂ 24 ሰዓት ሲተኩስ ብሎ ማደር ይችላል። መሳሪያው አዲስ ስርዓት እንደመሆኑ በፈጠነ ጊዜ እንዲወጣ ከመፈለጉ አንጻር የተወሰኑ ጉድለቶች አሉበት። 3 ችግሮች ሲኖሩት እስራኤል ይህንን ለመቅረፍ ከአሜሪካ መንግስት ጋር የጋራ ፕሮጀክት ወጥናለች። የመጀመሪያው ችግር የአየር ንብረት ነው። የመሳሪያው ሴንሰሮች ከበድ ያለ የአየር ንብረት ሊያስተጓጉላቸው ይችላል። ከበድ ያለ ደመና፣ ጭጋግ፣ ከፍተኛ ዝናብ የሴንሰሮቹን አቅም ይገድባል። በእስራኤል የክረምት ወራት በኖቬምበርና ዲሴምበር ላይ መሳሪያው በሙሉ አቅም አያገለግልም። ስለሆነም በክረምቱ ወራት የቀድሞ አይረን ዶም ተክቶ እንዲገባ እንደሚደረግ የእስራኤል መከላከያ ሚኒስትሩ ተናግረው ነበር። ሌላው ችግር የተኩስ ኢላማ ርቀቱ ነው። የጠላት አጥቂ መሳሪያ በራቀ ቁጥር ከመሳሪያው የሚተኩሰው የብርሃን ኃይልም እየተበተነ አቅም ያጣል። መሳሪያው ሚሳኤልም ሆነ ሌላ የተተኮሰ ነገርን ለማቆም የሚሰራው በተወሰነ ክልል ውስጥ ነው። ጥይትም ቢሆን ከሚሄድበት ርቀት ገደብ አለው። ልዩነቱ ጥይት አንዴ ኢላማን መታ ነው። የዚህ መሳሪያ ሌላ ችግር የሚተኮሰው ብርሃን በብርሃን ፍጥነት ኢላማውን የሚነካ ሲሆን አቀልጦ ለመጣል ግን ሌዘር ብርሃኑ ለተወሰነ ሰከንዶች ኃይሉ ሳይቋረጥ ኢላማውን መንካት አለበት። እነዚህ እክሎችን ማስተካከል ከተቻለ እስራኤል በ21ኛው ክፍለ ዘመን የ22ኛው ዘመን መሳሪያ የታጠቀች ብቸኛ ሀገር ትሆናለች። አሜሪካና እስራኤል መሳሪያውን ፍጹም ለማድረግ አብረው መትጋት ይዘዋል። ቀድሞ ልምድ እንደሚያሳየው እንደሚሳካላቸው አያጠራጥርም። የራሽያው ዛዲራ ራሽያ ይህንን መሳሪያ ለዩክሬን ጦርነት ተገዳ ወጣችው እንጂ ሞስኮ ለመጪው ዓመታት በሚስጥር ይዛ መቆየት የምትፈልገው ሚስጥራዊ ፕሮጀክቷ ነበር። ዛዲራ ልክ እንደ እስራኤሉ አይረን ቢም እጅግ ከፍተኛ ኃይል ያለው የብርሃን ተኩስ በጠላት ኢላማ ላይ በመልቀቅ የማውደም፣ የማቅለጥ፣ የማበላሸት አቅም አለው። ዛዲራ ኢላማውን ለመምታት 5 ሰከንድ ብቻ ይበቃዋል። ይህ መሳሪያ በዩክሬን ጦርነት ኢላማ አድርጎ እንዲገባ የተደረገው የጦር ድሮኖችን መጥቶ እንዲጥል ነው። በጦርነቱ የመጀመሪያ ወራት ዩክሬን በርካታ ቱርክ ሰራሽ ድሮኖችን በራሽያ ጦር ላይ አዝምታለች። ውጤታማም ነበረች። የዩክሬን ባይራክታር ቲቢ2 ድሮኖች በእባብ ደሴት ራሽያ የምታደርገውን ዘመቻ እጅግ ያጓትቱባት ነበሩ። በኦዴሳ ውሃ ላይ ዩክሬኖች ግዛታቸውን አስጠብቀው ሳይረቱ ወራት የዘለቁት በድሮኖች አቅም የተነሳም ነበር። ዛዲራ ሚስጥርነቱ ቀርቶ ወደ ጦርነቱ እንዲቀላቀል ግድ ከሆነ በኋላ ግን የዩክሬን ድሮኖች ተመናምነዋል። ዛዲራ ግን በሌዘር የሚሰራ የራሽያ የመጀመሪያ መሳሪያ አይደለም። ቅርብ ጊዜ የተወጠነ የጦር መሳሪያ ፕሮግራምም አልነበረም። ከዚህ ቀደም ፔሪስቬት የተሰኘ መሳሪያ ፕሬዝዳንት ቭላዲሚር ፑቲን አስተዋውቀው ነበር። ዛዲራ ታዲያ የዚህ መሳሪያ የተሻሻለ ስሪት ነው። የመጀመሪያው ፔሪስቬት መሳሪያ ምድርን የሚዞሩ ሳተላይቶችን ማጨናበር የሚቻለው ልዩ መሳሪያ ነው። የጦር ሳተላይቶች እይታ በማጥፋት መረጃ እንዳይሰበስቡ ራሽያ ይህንን መሳሪያ ስትጠቀምበት ነበር። ታዲያ ፔሪስቬት ጠላትን ሳተላይትና በራዳርና በሙቀት የሚመሩ አጥቂዎችን ኢላማ ማሳት ሲችል የማጨናበር አቅም 1500 ኪሎ ሜትር የሚደርስ ነው። ወደ ምድር ቀረብ ብለው የሚንቀሳቀሱ ሳተላይቶችን ባሉበት ማጨናበር ስሪቱ ነው። ዛዲራ ደግሞ የጠላትን አጥቂ ሚሳኤልም ሆነ ድሮን አሊያም ሮኬት አካሉን በመጉዳት እንዲወድም ማድረግ ይቻለዋል። ራሽያ እነዚህ መሳሪያዎችን መስራት የጀመረችው በ2018 እንደሆነ ይነገራል። ሞስኮ እነዚህ መሳሪያዎች ለዓመታት በሚስጥርነት ይዛ የነበረ ቢሆንም የጦርነት ሁኔታ አስገድዷት መኖራቸውን ዓለም እንዲያውቅ ሆኗል። ዛዲራ የተሰኘው የራሽያ ጸረ ድሮን ጸረ ሚሳኤል መሳሪያ የተኩስ አቅሙ 5 ኪሎ ሜትር ሲሆን የብርሃን ጨረሩ አካላዊ